ህዝብና መንግስትን የሚያመሳስላቸው ነገር ምንድነው? ሁለቱም ያስመስላሉ። ማለት በቃ ያስመስላሉ። ተው አታብራሪ፣ ይቅርብኝ። ኢትዮጵያ ውስጥ አቅም ያላቸው ሰዎች የሚበሉት፣ አቅም የሌላቸው ሰዎች የማይበሉት ነገር ምንድነው? ጉቦ። አምላክ እየተዋጋን መብታችንን ስናስከብር ነው ደስ የሚለው ወይስ ቢሰድቡንም ቢደበድቡንም ቢገሉንም ዝም ብለን በትህትና ስንቀበል ነው ደስ የሚለው? አሁን እኛ የጠላንን መጥላት የለብንም፣ መውደድ ነው ያለብን። እግዚአብሔር የጠላችሁን ውደዱ ይላል። ባለፈው መቀነስ አልችልም ብለሽ ነበር። አሁን እንዴት ነሽ? መቀነስ ነው ቆንጆ ነው፣ ደህና ነኝ፣ እችላለሁ መቀነስ። መቀነስ ያለሽ? 100 ሲቀነስ 50። እኔ እዚህ ላይ ድረስ አልኩ። 100 ሲቀነስ 50 ተምሬያለሁ። እሺ 10 ሲቀነስ 5። 10 ሲቀነስ 5 ጧት ጧት ህፃን የሚያሞቁት እናቶች በምንድን ነው? ድሮ በከሰል ነበር የሚያሞቁት። አራታይ እጃቸው እንደዚህ በከሰል ያሞቁና እንትን ይሉ ነበር። አሁን ግን በሂተር ነው። እህትሽ ከተወለደች በኋላ ምርር ያደረጋችሁ ወጪ ምንድን ነው? ዳይፐርና ዋይፕስ እና ዳይፐር ነው። ያው እንደኛ ዘመን በሚታጠብ ነገር አትጠቀሙ። የድሮ ቀረ። ልጅ ሲወለድ ቤተሰቦች ምን አይነት ጥንቃቄ ማድረግ አለባቸው? እንዳይቀጫት መጠንቀቅ አለባቸው። መንግስት መስሪያ ቤት ስትሄጂ አቤት በቀላሉ የምታገኙው ነገር ምንድን ነው? ራዕይና ተልእኮ። አንድ ሰው ሀብታም ለመባል ምን ማሟላት አለበት? አንደኛ ሰርቶ ለፍቶ ብር ማግኘት አለበት። እሺ። ሁለተኛ በገዛው ብር ከፋፍሎ ቤት የሚያስፈልገውን እቃዎች መገዛዛት አለበት። እሺ። ከዛ እንደዛ ሆኖ ብሩ ስለሚያልቅበት ይሄን እቃ ሲገዛ ሌላ ብር ደግሞ ሰርቶ ማግኘት አለበት።